ፕሮግራም እዚህ አይነት ሁኔታ ላይ ስናጠናቀቅ የሰማን ልባዊ ሐዘን ከባድ የሆነ ትልቅ መጽናናትን እግዚአብሔር ዘንድ ለተሰበከልን በእኛው ቃል መሰረት አድርገን እሳቸውን የወንጌልን ፈለግ ተከትለን የእሳቸውን ራዕይ ለመፈጸም በቤተ ክርስቲያን ውስጥ እሳቸው በቆሙበት መድረክ ሁሉ ፍቅርን የሚሰብኩ ሰው መሆናቸውን አገር ቤት ያሉ ቤተሰቦችም ቢሆን ከእሳቸው ሕይወት ይሄ ትውልድ ብዙ ነገር የተማረ ትውልድ ሲሆን አገር ቤት ያሉ ቤተሰቦች እኛም እሳቸው ሕይወት መልካምን ተምረን ትልቅ መጽናናትን እንዳገኘን እግዚአብሔር መጽናናትን ይስጣችሁ ያለው። በመቀጠል የቤተክርስቲያናችን ሽማግሌ ከታሪካዊ የሆነ ነገር ይናገራል። በጋሽ ከቤ ሕይወት የባከነ ሕይወት የለም። ጋሽ ከቤ ሕይወታቸውን በትክክል ኖረው ምንም በቶሎ ቢቀጠፉ እንኳን ሕይወታቸውን በትክክል ይኖራቸው። ሕይወታቸውን አንድም የባከነ ቀን የለም። በክርስትና ሕይወቱን በራሳቸው ስራ ሕይወቱን ኢቨን በዞንና በእድር ውስጥ በሚያስተዳድሩበት በታማኝነት እኔ ከእሳቸው ጋር 5 ዓመት አብሬ አገልግያለሁ። ጋሽ ከቤ ሰው አክባሪ ናቸው። ታናሽን ትልቅ አድርጎ የሚመለከቱ ሰው ናቸው። ጋሽ ከቤ የራሳቸውን ከፍታ ማይፈልጉ ሰው ናቸው። ጋሽ ከቤ ዝቅታን የሚወዱ ሰው ናቸው። ጋሽ ከቤ በቃ የዘንድሮ ክርስቲያን ሰውን እንደ ጥንቱ እንደ ጳውሎስ አይነት የሕይወት ታሪክ ያላቸው ሰው ከሕይወት ምስክርነታቸው አብረን ከቆየንበት ዘመን እኔ ተረድቻለሁ። ጋሽ ከቤ ሰው እንዲሁ የሚያውቅ መንፈስ ያላቸው ሰው ናቸው። አንድ ሰው ኪሱ ባዶ ሲሆን እንዲሁ እኔ ራሴ ምስክር ነኝ፣ ሰጥቶ በኪስ ሰው ሰጥተው የሚሉ ሰው ናቸው። በጋሽ ከቤ ሕይወት እኔ ያየው እጃቸውን ከመዘርጋት ውጪ በዘመኔ ሁሉ እጃቸው ሲጨበጥ እኔ አይቻላል። ይህን አገር ቤት የሚታዩ ሰዎችም ይሄ እውነተኛ ታሪክ ነው። እኛ ያየን አብረን ባሰረፍበት በወንጌል አገልግሎት በወጥንበት ጋራ በወረድንበት ቁልቁለት ጋሽ ከቤ እንዲህ ለወንጌልነት የቆሙ ሰው ናቸው። በእርግጥ እንደ እግዚአብሔር ሰው እንደ ጓደኛቸው ከጎኔ ሲሰበሩ በድንገት ሲሞቱ ልቤ በጣም ወርዶብኛል። አብረን ነው የምናገለግለው። ሳጣቸው ታላቅ ሐዘን በልቤ ተሰምቶኛል። አሁን ግን በወንድሞቼና በዚህ ባለ ስም መጽናናት ለቤተሰብ ይማኛለሁ። እግዚአብሔር ነፍሳቸውን በቅዱሳን ጉባኤ ያቀላቅል። እግዚአብሔር ይባርካቸው። ፓስተር አረጋ እሳቸው ሕይወት ውስጥ የነበረውን አጭር ታሪክ ይናገራል። ፓስተር አረጋ። እሺ፣ ያው ቀደም አገልጋያችን እንደተናገሩ እኛም በአንድ ህብረት ስናገለግል ከሕይወታቸው በጣም የምንማረው አስተምሮት ያለ ትልቅ ሰው ናቸው። በአገር ቤት ተነግሮ ከነበረው ይልቅ እዚህ ባለነው በምንኖረው ዙሪያና ከተማ ላይ እኛም ደርሰን ያየነው የሕይወት ታሪክ ያላቸው እና ትውልድን በመልካምነት የቀረጹ ብዙዎችን ለእግዚአብሔር ስራና ለእግዚአብሔር ዓላማ ለወንጌል ተጋድሎት የሚቀርጹ በንግግር፣ በሐሳብ፣ በምክር አገልጋይን እንደ አገልጋይ፣ ነጋዴውን እንደ ነጋዴ፣ ባለትዳርን እንደ ባለትዳር፣ ወጣትን እንደ ወጣት በሚያስፈልገው ዘርፍ ሁሉ የሚያገለግሉ ትልቅ ሰው ናቸው። ትንሽ የኔም ልብ አብሮ ያሉ የአገልጋዮችም ልብ ያዘነው ቀጠሯችን ላይ ስለቀዱ በጣም አዝነናል። ብቻ የእግዚአብሔር ፈቃድ ይሁን ብለን ዝም ብለናል። እንግዲህ እኛም በዚህ አጋጣሚ ለማለት የምንፈልገው በኮክስታቲ በሚኖሯት ከተማ የሚያገለግሉት ቸርች ይህ በመሆኑ ትንሽ ያው ዙሪያ ያለው አጥቢያት ሁሉ አዝነዋል። ከዛም ልጆቻቸው እዚህ ያሉ መንፈሳዊ ልጆቻቸው በጣም አዝነዋሉ። ለዚህም ከተማ መላው በኢትዮጵያውያን ስም እዚህ ላሉ ዙሪያ ላይ ያሉ ለአጥቢያት ሁሉ መጽናናትን እየተመኘን ደግሞ አገር ቤት ላሉ ለልጆቻቸው፣ ለውድ ባለቤታቸው፣ ለወንድሞቻቸው አገር ቤት ላሉ ቅዱሳን በሙሉ መጽናናትን ከልብ እንመኛለን። እግዚአብሔር መጽናናት ይስጣቸው። ከዚህ በመቀጠል ፓስተር ትንሽ ነገር ከተናገረ በኋላ ለሜ ደግሞ እንደ ብራኬ መልክ ሁላችንንም ይባርከናል። እግዚአብሔር በሱ በኩል ትልቅ ቃል ተናግረው ብዙዎቻችን ደግሞ ተጽናንተናል። አገር ቤት ላሉ ቤተሰብ ደግሞ እግዚአብሔር መጽናናትን ይስጣቸው። እኛን ያገኘው መጽናናት እስኪ አገር ቤት ያለውን ቤተሰብ እስኪ ያገኝ በሉ እስኪ። አሁን ከዚህ በመቀጠል ፓስተር ትንሽ የሚያስቀምጡ ሀሳብ ካለ ፓስተር ታሜ። ክብር ለጌታ ይሁን። ትልቁ ነገር እኔ ብዙም የእሳቸውን ታሪክ ከመጀመሪያ ፕሮግራም ከተጀመረ ውስጥ
ብዙ ስለተወራ ብዙ ማለት ግን አንድ ሜሴጅ የሚያስተላልፈው ሰው መጨረሻ የሰው መጨረሻ ምንድን ነው? ምን ሲሆን ነው የሚያምርበት ሲባል ሰው በዚህ ምድር ላይ ሲኖር ከክርስቶስ ጋር ኖሮ ማየት ትልቁ ነገር ይሄ የእሳቸው ትልቁ ኢንዲፖንቱ መጀመሪያም አገር ቤትም ጀምሮ ሲያገለግሉ በእግዚአብሔር ፊትና በሕዝብ ፊት ብዙ ነገር ሲያገለግሉ ነበሩ። እዚህ መጥቶ እንደው ከዛሬ ኦልሞስት 15 አካባቢ ነው አብረን በመንፍሬ በነበረው ፕሮግራም ላይ ትልቅ የሆነ አገልግሎትን ሲያገለግሉ ነበሩ። የሰው መጨረሻ እግዚአብሔር አገልግሎ ከዚች ምድር ሰው እንደዚህ ሆኖ ሄደ ሲባል ማንም በእርግጥ መቼ እንደሚሄድ ወደ እግዚአብሔር እንደሚሰበሰብ አይታወቅም። መጨረሻው እንዴት ሲያምርበት እግዚአብሔር አገልግሎ ሰው ሲሄድ የሁላችንም ደስታ ነው። እዚህ ያለንም አገር ቤትም አላችሁት በየትኛውም ቦታ ያለ ሰው እግዚአብሔር አገልግሎ ባገለገለበት በዛው ወደ ክርስቶስ ሲሄድ ትልቅ ደስታም ትልቅ ተስፋም ያ ነው። ቅድም ፕሮፌት ሲናገር እንደነበረው ትልቅ ደስታችን በዚህ ምድር ላይ የሚታየው ብዙ አይነት ብር ማግኘት፣ ብዙ ስራ መስራት፣ ብዙ ሀብታም መሆን፣ ትልልቅ ፎቅና ትልቅ ህንፃ መስራትም አይደለም። ትልቁ ነገር ከክርስቶስ ጋር ኖሮ ማየት ነው። ኖሮ ወደ አገለግልበት ኖረን ስንሄድ በጣም ደስ ይላል። የእሳቸው ህይወትም ኑሮም ሁሉም ነገር መጭበርበር ወይም የሆነ ነገር ሳይሆን ኖሮ ያሳዩ ትልቅ አባት ስለሆኑ ሁላችንንም ይህ እድል እንድጠብቅ አገልጋዮችም እዚህ ያለን እህቶች ወንድሞቻችን በየቸርች ያለን በዚህ ዞንም ያለን አገልጋዮችና ተገልጋዮች ሁሉም ሰው ከክርስቶስ ጋር ኖረን እችን ምድር እንድንጨርስ ይሁን። የቀረ ደግሞ በዚህ ከተማ ላላችሁ በዙሪያ ላለን ለሁላችንም አገር ቤትም ለምኖሩ ለሁሉም ሰው እግዚአብሔር ትልቅ መጽናናትን ይስጥ። እግዚአብሔር ይባርካችሁ። ጋሽ አንድ ነገር ብቻ እያሉ ናቸው ስታቸው ወደ ነቢይ ከመሄዳቸው በፊት እኔ ልል የፈለግኩት ያገለገሉት ጌታን አገልግለዋል። አሁንም እንደ ሌላ ሬሳ አልቅሰን አልሸኛንም። የሚቆየውን ማስታወሻ አድርጋችኋል። ይህንን ቅዱሳንን እግዚአብሔር ይባርካቸው። በእውነት ዙሪያ ያለው ቅዱሳን አገልጋዮች ጋሼን እንዲህ ባለው ሁኔታ መሸኛት ማለት እግዚአብሔር በሰማይ እንዴት እንደተደሰተ እኛ እንዴት እንደተደሰተ ዙሪያ ያለው ቅዱሳን እንዴት እንደተደሰተ አይተን ደስ ብያለሁ። እግዚአብሔር ካጠገባችሁ አንድም ቀን አይለይ። እግዚአብሔር ካጠገባችሁ አንድም ቀን አይለይ። ሴቶችን፣ ወንዶችን፣ ምእመናንን እግዚአብሔር ይባርካችሁ። በእውነት ነው። ፕሮፌትንም ማዘጋጃ ከተማ ህዝብ እንዳለ ተነሳ። ይሄንን የሚከፍለው እግዚአብሔር ነው። እግዚአብሔር ከክፉ ይጠብቃችሁ። በምትሄዱበት ሁሉ እግዚአብሔር ከፊታችሁ ይቅደም። እንዲህ ያለውን ሞት ማንም አያውቅም። በሳውዝ አፍሪካ እንዲህ ያለውን ሞት እንዲህ ያለውን ክብር ዳኝ ግርማና ዳኝ ከቤ ናቸው ያገኙ። ይህንን ወግ ማድረግ እግዚአብሔር ለሳቸው ያደረጋችሁትን ብድራት እግዚአብሔር ለእናንተ ይክፈላችሁ። ጌታ ይባርካችሁ። ጨርሻለሁ። ኦኬ። ጌታ ኢየሱስ ክርስቶስ ለዘላለም እሱ ጌታ ነው። በነገር ሁሉ ቅድም እንዳልን እሱ ልክ ነው፣ አይሳሳትም። እግዚአብሔር ልክ ነው። ክብር ለእሱ ይሁን። ከመጸለይ በፊት በጣም እሳቸው እኔ ባየሁት በዛች አጭር አንድ ቀን ነው ፕሮግራም ላይ አብረን ያሳለፍነው። ፍጹም ንጽህናቸውን ወይንም ቅንነታቸውን ነበር ጌታም ስናገር ነበረው በጣም በሚገርም ሁኔታ እና ቅንነት፣ የዋህነት፣ በንጽህና ሰውም እግዚአብሔርን በሚመሰክር መልክ በዚያ ቁመና ወደ ጌታ ማየት መታደል ነው። በጣም ትልቅ መታደል ነው ለእኛ ወይም ትልቅ እዚህ ለምንቀር እሳቸው ሲመክሩ እሳቸው ሲያገለግሉ ሲጸልዩላቸው ለነበሩ ሰዎች እንጂ ትንሽ አባድ የሚለው መለየት ማለት ነው እና ከዚያ ውጭ እሳቸው ትልቅ ባለድል ናቸው፣ ትልቅ ባለ አክሊል ናቸው። ስለ እሳቸው እግዚአብሔር የተመሰገነ ይሁን።